ታችኖ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ ወደ ፈተና አታግባን ከክፉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። የምትችል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላም እልሻለሁ፣ ሰላምታ ድንግል ነሽ፣ የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። በተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬም የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ደስ ይበልሽ፣ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከኢየሱስ ክርስቶስ ዘንድ ኃጢአታችንን ለምኝልን ኃጢአታችንን ያስተሰርይልን ዘንድ አሜን። ጠብቃቸው ከፍ ከፍም አድርጋቸው በአንድነት በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ የዋጃት ቤዛም የሆንላት ቅድስት ቤተ ክርስቲያንን ጠብቃት። ለነገሥታትና ለመኳንንት በልዩ ወገንና ቅዱስ ለሆነ ማደሪያ ትሆን ዘንድ የጠራትን ቅድስት ቤተ ክርስቲያን መጥታችሁ የተሰበሰባችሁ የጸለያችሁ የጌታችንን የአምላካችንን የመድኃኒታችንን የኢየሱስ ክርስቶስን ቅዱስ ሥጋውን የበላችሁ ክቡር ደሙን የጠጣችሁ በማወቅ ወይም ባለማወቅ የሠራችሁትን ኃጢአታችሁን ይቅር ይበላችሁ። ሥጋ ምሕረት ስለሚባል ሥጋዊ ሕግና የሥራትን ስለሚወደኑ የአሸናፊ የእግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ሥጋ አጥንት የምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ። በዚህ መጽሐፍ ይጠብቃችሁ። እኔንም እናንተንም ለመንግሥተ ሰማያት የበቃን ያደርገን ዘንድ 12 ጊዜ ጾም ክርስቶስን በሚመጣው እንዲጠብቀን በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል። ጌታዬ ኢየሱስ ክርስቶስ ሆይ ኃጢአትን ይቅር የምትል ንስሐን የምትቀበል የኔንም የወገኖችን በደላችንን ሁሉ ይቅር በለን። ባይምር ኃጢአት እግዚአብሔር ይፍታ።